በእናንተ ለቅሶ የሚያፌዙባችሁ ሰዎች ጋር ሄዳችሁ አታልቅሱ። ማልቀስ ያለባችሁ የት እንደሆነ እወቁ። እቺ ሴት ባሏ ጋር ሄዳ እሱንም አላሳዘነችውም፣ አላስጨነቀችውም። ሌላም ሰው ጋር ሄዳ ለማንም አልተነፈሰችም። መሄድ ያለባት ቦታ የት እንደሆነ ታውቅ ነበር። እዛ ሄዳ ነበር፣ እግሩ ስር ወድቃ አለቀሰች። እሱም ራሱ መጥቶ ልጇን አስነሳላት። እና ብዙቶቼ በዚህ ስትጎዱ አያለው። በቃ ከእግዚአብሔር ውጭ ፍጹም ሳይታዘብ እንባ የሚያብስ የለም። እውነቴን ነው የምላችሁ። እና እግዚአብሔር ብቻ ይሁን ወዳጃችሁ። በወጣትነት ጊዜ በጣም ብዙ ነገር ሊኖር ይችላል፣ ብዙ ፈተናዎች ሊኖሩ ይችላሉ። እና ብቸኛ ወዳጃችሁ እግዚአብሔር ይሁን። ሁለተኛ የምታለቅሱበትን ቦታ እወቁ። ምንም ነገር ቢገጥማችሁ ቶሎ ለመናገር አትቸኩሉ። ቶሎ ያንን ነገር ከማውጣት ይልቅ በቃ መስማት ያለበት አካል ጋር መሄድ፣ ያም እግዚአብሔር ነው እና እዛ ቦታ ሄዶ መፍትሄውን ማግኘት የተሻለ ነው። ሌላው ደግሞ በወጣትነት ጊዜ የብቸኝነት ህይወት እንዳለ ሆኖ ብዙ መስፈርቶች አሉን አይደል? እጮኛ ለመያዝ ወይ ስለ ትዳር ስናስብ መስፈርቶች ይኖሩናል። ሁላችንም የራሳችንን መስፈርቶች እናውቃቸዋለን አይደለ? የምናስቀምጣቸው የተለያዩ መስፈርቶች አሉ። ፊዚካሊም፣ ኢኮኖሚካሊም ሊሆን ይችላል፣ ሜንታሊም ብዙ መስፈርቶች ይኖሩናል። እኔ ግን እህቶቼ አንድ ልነግራችሁ የምፈልገው ነገር፣ በጣም ልታሰምሩበት የምፈልገው ነገር፣ መስፈርታችሁን ሪቪው አድርጉት፣ ድጋሚ ቼክ አድርጉት። በመንፈሳዊነት የተቃኘ መስፈርት ይኖራችሁ። ከዛ አስቀድሞ ደግሞ እግዚአብሔርን በዚህ ጉዳይ ላይ እስቲ ጠይቁት፣ ማለት አማክሩት። በቃ ማለት ሲጀምር በማንኛውም ነገራችሁ ቅድም እንዳልኳችሁ ሄዳችሁ ማናገርን ብቻ ሳይሆን በማንኛውም የህይወታችሁ ዘርፍ ላይ እግዚአብሔርን ጣልቃ ማስገባትን ልማዳችሁ አድርጉት። እሱ እንዲፈቅድ፣ እሱ እንዲመራ እሱን አስቀድሙት። ማንንም ሰው አይደለም፣ እናት፣ አባት፣ ወንድም፣ እህት አይደለም፣ እግዚአብሔርን ከፊታችሁ አስቀድሙት። እና መስፈርታችሁን ሪቪው እንድታደርጉ ቼክ እንድታደርጉ ትፈልጋለሁ። ከመንፈሳዊነት ጋር የተገናኘ ነው ወይ? ወደ እግዚአብሔር የሚያደርሰኝ፣ አብሬው ምቆርብ፣ አብሬው ንስሐ ምገባ፣ በቤተክርስቲያን መገባት የሚፈልግ እሱ የኔ ራሱ ሆኖ ለእሱ ደግሞ ክርስቶስ ራሱ የሚሆንለት ወንድ፣ በትክክል ላከብረው ልገዛለት፣ ምርጥ ረዳት ልሆንለት የምችል ሰው ነኝ ወይ ብላችሁ መስፈርታችሁን በመንፈሳዊነት ቃኙት። ኦርቶዶክስ መሆኑ ብቻ አይደለም። ሁልጊዜም አሁን ኦርቶዶክስ ከሆነ በቂ ነው የምንለው ነገር አለ አይደለ? የጋብቻ ዓላማ የእጮኝነትም ዓላማ ምን እንደሆነ ሁልጊዜ የምናወራዋለን፣ እንነጋገረዋለን። መጽደቅ ነው፣ ወደ እግዚአብሔር መድረስ ነው እና ተጋግዘን መንግስቱን ለመውረስ ነው አይደለ? ስለዚህ ይሄን ህይወት አብራችሁ ልታሳኩት የምትችሉት አይነት ሰው መሆን አለበት። ሌላው ነገር ቅድሚያ የሚሰጠው ነገር አይደለም፣ ከዛ የሚተርፍ ነገር ነው። ስለዚህ ሁሌም በምርጫችሁ ውስጥ እነዚህ ነገሮች ቅድሚያ መስጠት እጅግ በጣም አስፈላጊ። ከዛ ውጭ ደግሞ በእጮኝነት ህይወት ላይ እያላችሁ አብራችሁ እግዚአብሔር ስለ ትዳር ያለውን ዓላማ ማወቅ፣ መማር፣ አብራችሁ ጉባኤ መሄድ፣ አብራችሁ ገዳማት መድረስ፣ አብራችሁ መንፈሳዊ ትምህርቶችን መማር፣ እንደዚህ ያሉ መንፈሳዊ ነገሮች ላይ አብራችሁ መሳተፍ፣ ይህን ማድረግ በጣም ፍቅራችሁ እንዲጠነክር፣ እግዚአብሔር ፍቃድ ደግሞ በጣም እየታየበት እየተገለጠበት ይሄዳል። በእጮኝነት ጊዜ የምናሳልፈው ጊዜ ይታወቃል አይደለ? ያው ለመተዋወቅ ጊዜ ለማሳለፍ ብለን በጣም ብዙ ቦታዎች እንሄዳለን። ግን እነዚህ አይደለም ትዳሩን የሚሰሩት። እውነት ለመናገር ብዙ ካፌ መሄድ፣ ብዙ ቦታ ሲኒማ መሄድ፣ ብዙ መዝናኛ ቦታዎች መዞርና ማየት አይደለም ትዳሩን የሚሰራው። አዎ መታወቅ በጣም ቆንጆ ነው። ይሄ አንድና ሁለት የለውም። ግን በእግዚአብሔር ፊት መታወቅ፣ የእግዚአብሔርን ቃል እያወቁ መተዋወቅ፣ እግዚአብሔር ስለ ትዳር ያለውን ዓላማ እያወቁ መተዋወቅን የመሰለ ነገር የለም። በአንድ ድንጋይ በጣም ብዙ ወፍ ነው የምትመቱት። ያንንም ሰው ታውቁታላችሁ፣ ስለ ትዳር ግንዛቤ ይኖራችኋል። ቤተክርስቲያን፣ እግዚአብሔር በትዳር ጉዳይ በእጮኝነት ጉዳይ ምን እንደሚሉ ግንዛቤ እያገኛችሁ ትመጣላችሁ። ይሄ በጣም ምርጫ ሊቀመጥለት የማይገባ ነገር ነው እና አሁን በእጮኝነት ጊዜ ያላችሁ ሴቶች ይህን ነገር አስቡበት። በመቀጠል ደግሞ እንደ እግዚአብሔር ፍቃድ ይሄ ሁሉ አልፎ ትዳር ውስጥ ስትገቡ ደግሞ መጽሐፍ ቅዱስ ላይ እንግዲህ ስለ ሚስት በጣም ብዙ ቦታ ተጠቅሷል አይደለ? ያቺ በጣም ተወዳጇ ሚስት ምሳሌ ላይ ያለችዋን ሴት ሁላችንም እናውቃታለን። በእግዚአብሔር መሰረትነት ላይ በእግዚአብሔር ቃል የመጣች ሴት ባሏን ማክበር በጣም ትልቅ ኢሹ አይሆንባትም። ባሏን መንከባከብ፣ ቤቷን በእግዚአብሔር ቃል ማነጽ፣ ቦታዋን ማወቅ ለእሷ ትልቅ ነገር አይሆንም። ብዙ ጊዜ ማለት ነው ትዳር ውስጥ ሲገባ በጣም ትልቅ ግጭት እኮ የሚፈጥረው ትዳርን የመሰረተው እግዚአብሔር አይደለም። ከሱ ቃል ውጭ ስንኖር ትዳሩ መጽናት አይችልም። ከሱ ቃል ውጭ ደግሞ የምንኖረው ባለማወቅ ነው። ስለዚህ እግዚአብሔር በትዳር ላይ ያለውን ዓላማ የምታውቅ ሴት፣ ቦታዋን የምታውቅ ሴት ትዳር ውስጥ ምንም ይቸግራት ነገር የለም። ምክንያቱም ትዳር በፍቅር ይጀመርና የሚመራው በእውቀት ስለሆነ ያም እውቀት ደግሞ እግዚአብሔር ስለ ትዳር የሰጠን እውቀት ነው። ስለዚህ በጋብቻ ውስጥ ስትሆኑ ደግሞ ሴቶች እህቶቼ ያቺን እንቁ የተባለችን ሴት ያቺ እግዚአብሔር በሕይወቷ በትዳሯ የነገሰላትን ሴት ለመሆን መሞከር። ይህን ስታደርጉ ባላችሁ የእናንተ ራስ መሆኑ፣ እሱን ማክበራችሁ፣ መንከባከባችሁ ማንን እያከበራችሁ ማንን ደግሞ ራሳችሁ እያደረጋችሁ እንደሆነ ታውቃላችሁ፣ በእግዚአብሔር ቃል ስትመሩ ማለት ነው። ስለዚህ በመንፈሳዊ ህይወት የመጣች ሴት ትዳሯን በፍቅር በመንፈሳዊነት ለመምራት ምንም አይቸግራት። እዚህ ጋር ደግሞ አንድ ልነግራችሁ የምፈልገው ሌላው ነገር በትዳር ውስጥ የእውነቴን ነው በጣም በመንፈሳዊነት ጉዳይ በተለይ ትልቁን ቦታ የምትወስደው ሴት እንደሆነች ነው ማምነው። ቤቷን ከማስተዳደር በተጨማሪ መንፈሳዊነትን
የእግዚአብሔር ቃልን በቤት ውስጥ ማስፈን፣ ባሏን ማገዝ፣ ረዳት መሆን የሚጠበቅባት ሴቷ ናት። አንድ ትምህርት ላይ የተማርኩትን አንድ ነገር ልንገራችሁ። አዳም በገነት እያለ በብቸኝነቱ ጊዜ የሚሰራው ቀላል ስራ ነው አይደለ? ገነትን መንከባከብ። የፋይናንስ ችግር የለበትም። ገነትን ይንከባከባል። ሌላ ምንም ችግር አልነበረበትም። እግዚአብሔር የምትመቸው ረዳት እንፍጠርለት ያለው በሌላ ነገር እንድታግዙ አልነበረም፣ በመንፈሳዊነት እንድታግዘው ነው፣ እንዲተጋገዙ። ዛሬ አንዱ ተስፋ ሲቆርጥ አንዱ እንዲያበረታ፣ ዛሬ አንዱ በጸሎት በቅዳሴ ሲደክም አንዱ እንዲያበረታ፣ ይሄ ነው ዋና ዓላማ። ስለዚህ ሴት ልጅ ደግሞ በዚህ ጉዳይ በጣም ትልቁን ድርሻ ትወስዳለች። ስለሆነም ሴቶች እህቶቼ፣ በትዳር ላይ ያላችሁ ቤታችሁን በመንፈሳዊነትና በእግዚአብሔር ቃል መምራት ዋነኛ የእናንተ ኃላፊነት እንደሆነ አድርጋችሁ ሰዱት። ልጅ እንግዲህ እግዚአብሔር ስጦታ ነው። ልጅ ከመጣ በኋላ ደግሞ ልክ በልጅነታችን ቤተሰቦቻችን ለእኛ ሲያደርጉልን እንደነበረው እኛም ከልጅነታቸው ጀምሮ አንድ እንደውም ሁላችን የምንወዳት ሴት አለች አይደል? ቲክቶክ ላይ በጣም የሚያስቀና ሁሉም እናት ምን ነው እንደሷ በሆነ የምንላት ሴት ልክ እንደሷ ከልጅነት ጀምሮ በእቅፍ እያሉም ጀምሮ የእግዚአብሔርን ቃል ማለማመን በመዝሙር ሊሆን ይችላል፣ በየትኛውም መንገድ ውስጣቸው እንዲቀረጽ የእግዚአብሔር ፍቅር እንዲያድርባቸው ማድረግ ይጠበቅብናል። ሴት ልጅ ናት ካህን የምትወልደው። ሴት ልጅ ናት ጳጳስ፣ ሊቀ ጳጳስ፣ ፓትርያርክ የምትወልደው። ይሄ ኃላፊነት ያለው ሴቷ ጋር ነው። ስለሆነም ነገ ልጃችሁ ይህንን አይነት አገልግሎት ላይ እንዲሆን የእግዚአብሔር አገልጋይ እንዲሆን ትልቁን ድርሻ የምትወጡት እናንተ እናቶች ናቸው። ስለሆነም ለስጋው የምትጨነቁት ምን ይብላ፣ ዛሬ ምን ይጠጣ፣ የተለያየ ነገር ማብላት፣ በቃ አይደል ለስጋው የምንጨነቅለት ጭንቀት ከዛ ባልተናነሰ ሁኔታ ልጃችሁንም በነፍስ ማጥገብ አለባችሁ። የብዙ ሰው ልጅ ማለት ነው በነፍሱ ረሃብተኛ ነው። የስጋ ችግር የለብንም። በጣም ተመችቶት ወተት እየተቀያየረለት ምግብ ድጋሚ ሳይበላ ነው ብዙ ልጅ ያደገው። ግን እውነቴን ነው በመንፈስ ብዙዎቻችን ረሃብተኛ ሆነን ያደግነው እና ይህንን ረሃብ ልናስታግሰው ይገባል። አሁን ያለን ሴቶች እናንተ ትውልድ ስትቀርጹ ነገ እግዚአብሔርን ደስ የሚያሰኙ እናንተም የምትኮሩባቸው አይነት ልጆችን እንድትወልዱ መውለድ ብቻ ሳይሆን ደግሞ በዛ መንገድ እንድታሳድጉ ያስፈልጋል ማለት ነው። በስተመጨረሻም ደግሞ ሴት ልጅ ስታረጅ በእርጅናዋ ጊዜ ሁሌም ከአፏ ሊወጣ የሚገባው ምርቃት፣ የእግዚአብሔር ቃል እንዲሁም ደግሞ በሄደችበት ሁሉ የምታስታርቅ፣ ሰዎችን የምታቀራርብ፣ ልጆቿን የምትመርቅ፣ የእግዚአብሔርን ቃል ከትውልድ ወደ ትውልድ የምታስተላልፍ አያት መሆን ይገባታል ማለት ነው። ስለዚህ በእያንዳንዱ የህይወት እርከናችን ላይ በአንዱ ልንሆን እንችላለን። እኔ ካልኳችሁም በላይ መጽሐፍ ቅዱስ ላይ ብታዩ፣ በጣም ብዙ ቦታዎች ብታዩ ሴት ልጅን እንዴት መንፈሳዊነት እንደሚያከብራት ከፍ እንደሚያደርጋት በጣም ብዙ የህይወት ታሪኮችን ልታገኙ ትችላላችሁ። በዙሪያችሁም ብዙ ሴቶች ሊኖሩ ይችላሉ በዚህ ህይወት ውስጥ እያለፉ ያሉ ምሳሌ ልታደርጓቸው የምትችሏቸው ማለት ነው። ስለዚህ ከዚህ ውጭ አንድ ሴት ልጅ ይህንን መንፈሳዊነትን ለማዳበር በዚህ መንፈሳዊነት ለማስኬጥ ሁሌ መገለጫዋ ሊሆኑ የሚገቡ 3 ዋና ዋና ነገሮች አሉ። እነዚህም የመጀመሪያው እግዚአብሔርን ማስቀደም ነው። ይሄ ማለት እሷ በምታደርጋቸው በእያንዳንዱ እንቅስቃሴዎቿ ቅድሚያ የምትሰጠው ለእግዚአብሔር ነው። ቅድሚያ መስጠት ብቻ ሳይሆን በእያንዳንዱ የህይወት ክፍሏ ላይ ጣልቃ የምታስገባው እንዲመራት፣ መንገድ እንዲያሳያት ሁሌ ቅድሚያ የምትሰጠው እግዚአብሔር ነው። ይህን ያደረገች ሴት ሁሌ በመንፈሳዊነት እንዳጌጠች ነው። ሁለተኛ ደግሞ መገለጫችን ሊሆን የሚገባው ሴቶች ጸሎት ነው። እንዳልኳችሁ ብዙ ጓደኛን በማብዛት ለብዙ ሰው ሚስጥሮቻችንን ነገሮቻችንን በመናገር አይተነዋል አይደል መፍትሄ እንዳጣል። ስለዚህ ሴት ልጅ ጸሎት መገለጫዋ ሊሆን ይገባል። ከእግዚአብሔር ጋር መነጋገር በቃ የእሷ መለያ ሊሆን ይገባል። ምንም ነገር በተፈጠረ ቁጥር ምንም ነገር ባይፈጠር ጸሎት መገለጫችን ሊሆን ይገባል ሴቶች። ከዚህ ውጭ ደግሞ ሴት ልጅ ሁሌ በመንፈሳዊነት የሚያስጌጣት ነገር ምስጋና ነው። ቅድም ያነሳሁላችሁ ሴት ልጇ ሞቶ እንኳን ልጅም ቀድሞ ሳይኖራት እንኳን በምስጋና ህይወት ያለፈች ሴት ነበረች። ምስጋና ህይወቷን ያጣፍጥላታል፣ ጎዶሏን ይሸፍንላታል። አመስጋኝ የሆነች ሴት አይምሮዋ ሰፊ ነው። የሆነ ጠባብ ነገር አይደለም የምታስበው እና ብሩህ ነገር ስለሆነ የሚታያት ስለ ነገዋ ከራሷ አልፋ ነገ ስለምትወልዳቸው ልጆች በዙሪያ ስላሉ ሰዎች የምትጨነቅ የምታስብ ሴት ትሆናለች። ስለዚህ ሴቶች እህቶች እነዚህ 3 ነገሮች ሁሌም መገለጫችሁ ይሁኑ። ሁሌም በህይወታችሁ እግዚአብሔርን አስቀድሙ። ሁሌም ጸሎት መገለጫችሁ የእናንተ መታወቂያ ይሁን። ምስጋና ደግሞ ዘወትር ከህይወታችሁ አይጥፋ። እግዚአብሔር ለእኛ ለሴቶች ከማንም በላይ ትልቅ ኃላፊነት ሰጥቶናል። እኛ የእግዚአብሔር መልክ አደራ ተቀባዮች ነን። ስለሆነም እግዚአብሔር ይህንን የሰጠንን ታላቅ ኃላፊነት፣ ይህንን የሰጠንን በረከት፣ ለእኛ በልዩነት የሰጠንን ይህንን ጸጋ ልንጠብቀው፣ ልንንከባከበውና ልናከብረው ይገባናል። ስለሆነም ራሳችንን ከመንፈሳዊነት በፍጹም ነጥለን ሳናይ በምንም ሁኔታ የማያረጀውንን ይህንን ህይወት ልንለማመድ፣ ገንዘብ ልናደርግ ይገባናል። ለዚህም ደግሞ ራሱ ባለቤቱ መድኃኔዓለም ይርዳን። እህቶቼ እንግዲህ በትንሹም ቢሆን የሆነች ነገር እንዳገኛችሁ ተስፋ አደርጋለሁ። እናንተም ደግሞ ከዚህ ውጭ ስለ መንፈሳዊነት፣ ስለ ሴትነት የምታስቡትን ነገር ኮመንት ብታደርጉልኝ እጅግ በጣም ደስ ይለኛል። እግዚአብሔር ቢፈቅድና ቢወድ በህይወት ብንኖር ደግሞ በሚቀጥለው በሌላ ቪዲዮ እንገናኛለን። እስከዛው ድረስ ሁላችሁም በያላችሁበት ሰላም ሆኑልኝ። ሁሌም